እሺ ሰላም የቀጥ የኔ እናት እሺ ስሜ ሰላም ይባላል። የአንድ ልጅ እናት ነኝ። ሲንግል ማም ነኝ። የአንድ ልጅ አንድ እናት ነሽ። ስምሽ ሰላም ይባላል። ሲንግል ማም ነሽ። አንድ ልጅ አለሽ። እሺ የ5 ዓመት ልጅ አለችኝ። ሀብታም ነው የምፈልገው። ሀብታም ባል። አዎ ብሩን ነው ባሉን ነው የፈለግሽው? እ፣ ብርም ያለው ሰው ነው የምፈልገው። ባል ነው የምፈልገው። ግን ሀብታም ቢሆን ጥሩ ነው። ገንዘብ ያለውም ቢሆን ጥሩ ነው። ደስ ይለኛል። ከድሮም መስፈርቴ ነው። ለዛ ነው። ኦኬ እስቲ ስለ አንቺ ንገሪን። እኔ ተቀጥሬ ነው የምሰራው። እንዳልኩት ሲንግል ማም ነኝ። በቃ አንድ ልጅ አለሽ ነው ስራ የምትይው? የለኝም። አዎ ተቀጥሬ ነው የምሰራው አልሽኝ እኮ ማሬ። ማለቴ የራሴ ስራ ቦታ አይደለም ለማለት ፈልጌ ነው። ተቀጥሬ ነው የምሰራው። እም፣ እሺ የቀድሞ ህይወትሽ ማለት በትዳር ነው ወይስ እንዲሁ ድንገት ነው? ትዳር ይዘሽ ነበር ከዚህ አይ ቀደም? ባለትዳር ነበርኩኝ። አይ ባለትዳር ነበርኩኝ። እም፣ ኦኬ አሁን ላይ ግን አንድ ላይ አይደለንም። ረጅም ነሽ? ስለዚህ ማግባት እችላለሁ። አይ ነው ማግባት እንደምችል መረጣት። አሁን ራሱ የተለያየሁት ባለቤቴ አለው። ሀብታም መስፈርቴ ነበር? ነው። አዎ አዎ ሀብታም ነበር እሱ? ብታይ። አዎ እና እንትን ነው በቃ ከድሮም መስፈርቴ ነው። አላገባም። ግን የሆነ እሱ ሀብታም የምፈልገውን ስለሆነ ነገር ሀብት ያለው ወንድ ሁሉ ደስታ የምፈልገውን ነገር በጣምም ሀብታም ሳይሆን አለ አይደለ። እኔ የምፈልገውን ነገር ስጠይቀው እንዲያደርግልኝ ነው የምፈልገው። ያረግልሽ ነበረ። ከዛ የራሴም ስራ ቦታ እንዲከፍትልኝ ምናምን አው ከፈተ። አይባልም፣ ግን መስፈርቴ ስለሆነ ነው መናገር ስላለብኝ ነው። አይ እሱማ እኔ ወድጄዋለሁ። እኔ እኮ እንደዚህ አይነት መስፈርት እንዳለ ድሮ ባቅ ኖሮ። ቆይ እኔ የምልሽ አሁን ባልሽ ሀብታም ነበር ድሮ፣ አሁን ተቀጥረሽ ነው የምትሰሪው አይደል? አዎ የራሴ ስራ ቦታም ነበረኝ የከፈተልኝ። እም፣ ያው ወደ ክፍለ ሀገር ምናምን ሄጄ ነበረ። ከሳስሬ ዘግቼ ነው ግልጽነትሽን ወደውታል የተቀጠርኩት። ቤተሰቦቼ። ኦኬ እሺ እሺ ከሀብቱ ውጪ ሌላ ምን መስፈርት አለሽ? ሃይማኖቱ፣ እድሜው? ኦርቶዶክስ እሺ ኦርቶዶክስ እድሜው እስከ 30 ባለው። እሺ እስከ 30 ኦርቶዶክስ። እኔ ከዚህ 24 ዓመቴ ነው። 24 አግብተሻ አማሚን አሁን አምጦሪ መስከረም 13 24 ዓመት ይሞላኛል። ያገባ የወለደ ቢሆን ትቀበይዋለሽ ከነ ሀብቱ? እዊ አልፈልግም። ልጅም ያለው አትፈልጊም? አዎ አይ ኖ እኔ ልጅ ስላለኝ አይባልም፣ ግን አልፈልግም። እም፣ ካለ ባይኖረው ጥሩ ነው። ምን ያህል ጊዜ ሆንሽ በፍቺ? ምን ያህል ጊዜ ሆንሽ ወይ ከፈታሽ? 4 ዓመት ምናምን። እም፣ እሺ የምትጨምሪው ነገር አለ? በቃ ኦርቶዶክስ ነኝ እኔ። በጣም ፈሪሃ እግዚአብሔር ያለው ሃይማኖቱ ላይ በጣም እንትን የሚል የሚያጠብቅ ሃይማኖቱ እም፣ ልጄን የሚወድ በጣም ከምንም በላይ ማለት ነው። ኦኬ በጣም አሪፍ እና በቃ ሰምታችኋል። በቃ ምንም ሀብታም ነው መሆን ያለበት። አዎ ምንም አልፈልግም። ደስ ይላል። ትንሽን አድንቄዋለሁ። ቱቱ አይሻልም? እኔ እኮ ምን ላርግ ብታይ፣ ሰው ራሱ እንደዚህ ብዬ ሳወራ በጣም ነው ማለት። አንቺም እኮ የሆነ ነገር ሊኖርሽ በዚህ ኑሮ ይገባል እንዴት ሀብታም ምናምን። ይኮናል? አሁን እኮ ከባድ ነው የኔ ቆንጆ፣ ከባድ ነው ሀብታም ለመሆን እኮ። ኧረ አለ ነፍ ያለው ሰው አለ እባክሽ። አለ ፈረንጅ ምንም ካለ ጥሩ ነው ብታይ። እነሱ ብዙ አያካብዱም ካበሻ። የምሬን እኮ ነው። ልጅ ምናምን ሲኖርሽ ታዲያ ወዬ አንቺ በይኝ ታካብጃለሽ ፈረንጅም እኮ። ካለ። አሁን አንቺ አካበድሻ። ልጅ ቢኖሩ አልፈልግም አልሽ፣ ግን አንቺ ልጅ አለሽ። አዋ ማንጣጣት ነው። ገባሽ? ከባድ ነው። የሰማሁት ነገር ምናምን ስላለ በቃ ሲንግል ማም ሆኜ ብኖር ይሻለኛል እንጂ ልጅ ያለው ሰው አላገባም። እውነቱን ለመናገር አይኖ ራስ ወዳድ እንደሆንኩ እኮ፣ ግን አልፈልግም። እስቲ አንድ እንዲሁ ቁጥር ብኖር ጻፉልኝ። ይሻለኛል። እስቲ አንድ ቁጥር ሀብታም ካለ ላገናኛችሁ። አይታወቅም።
ሰው ያፉን ፍሬ ይበላል። ልታገኝ ትችላለች። እኔ ለምን አለች ምናምን እንትን የለኝም። ያደነቅኩትን ነገር ኮንፊደንሷ ገርሞኛል። ብዙ ጊዜ ሰው የተመኘውን ያገኛል፣ ግን ሀብታም ስለሆነ ብቻ የሰው ልጅ ደስታን ያገኛሉ የሚለው ነገር ያሳስበኛል። ሀብታም ቤት ሁሉ ደስታ አለ ወይ? እሱ ነገር ብቻ ነው እንጂ ሆን ተብሎ ትዳር ተብሎ ሀብቱ ታርጌት ሲደረግ ነው እንጂ ለምን ፈለገች አልልም። ማን ያውቃል? ታገኝ ይሆናል። ጥሩ መመኘት ጥሩ ነው፣ ግን ከምንም ነገር በላይ ገንዘቡ አያሳስብሽ ነው። ሰው መጀመሪያ መልካም ልብ ሊኖረው ይገባል። ሀብታምም ሆኖ በጣም ብዙ መጥፎ አለ። መጀመሪያ ፐርሰናሊ ላይ ብታተኩሪ። መሰረታዊ የሚባሉ ነገሮች አሉ ለትዳር። ቤት ውስጥ ምን ያስፈልጋል? አንድ ሰው አብሮ ሲኖር እነሱ ነገር ላይ አይነው ገንዘብ ያስፈልጋል፣ ቤዚክ ነገር ነው። ግን ምን ያህል ደረጃ፣ ከዛ በፊት የሚያስፈልጉ ነገሮች፣ ቀጥታ መስፈርትሽ እሱ ሲሆን በኋላ እንዳትጎጂ ነው አምናለሁኝ። ገንዘብ 100% ያስፈልጋል። በገንዘብ ማጣት ብዙ ቤት ይፈርሳል። ግን ከዛ በፊት ደግሞ የሚያስፈልጉ ነገሮች አሉ። እሱን ስላልገለጽሽ ነው። ሃይማኖት አለ፣ መግባባት አለ፣ ልብ አለ። እና መልካም እድል ይሆንልሽ የኔ ቆንጆ። ፎሎ አድርገውሻል፣ ፎሎ ባክ አድርጊያቸው። እሺ ዋላ ገብተሃል።